ሄሎ ኤቭሪዋን እንደምናችሁ። እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ለብዙ ጊዜ ጠፍቼ ነበረ። ዛሬ ግን እስኪ ለምን አንድ ነገር ለአድማጭና ተመልካቾቼ የሆነች ነገር ለምን አልልም ምናምን በሚል ስሜት ተነሳስቼ ወደ እናንተ መጥቻለሁ። ዛሬ እንደተለመደው በተለያዩ ሀሳቦች ላይ ሳይሆን እንግሊዝኛ አንዳንድ አገላለጾች ላይ የሆነች ነገር ብዬ ነው የመጣሁት። ዛሬ ለናንተ ለማስተላለፍ የፈለኩት ነገር እስኪ ከገንዘብ ጋር በተያያዘ ምን አይነት አገላለጾችን መጠቀም እንችላለን የሚለውን ነው። ገንዘብ መቼም ብዙ ጊዜ ለሁላችንም how much important እንደሆነ ለማንም የምገልጸው የማስተምረው ነገር አይደለም እና ነገር ግን በእንግሊዝኛ እስኪ ገንዘብ በጣም አለኝ ሀብታም ነኝ ወይም ደግሞ ገንዘብ የለኝም ምናምን የሚሉትን አገላለጾች በተለያዩ አይነት መንገዶች እንዴት ልንላቸው እንችላለን የሚለውን ሐሳብ ይዤላችሁ መጥቻለሁ። ዛሬ ግን ለመጀመሪያ ጊዜ ወደ እናንተ የማቀርበው ገንዘብ የለኝም፣ ምንም ገንዘብ የለኝም፣ እኔ ደሃ ነኝ፣ ምንም ገንዘብ የለኝም ምናምን የሚለውን አገላለጽ በእንግሊዝኛ ነገር ግን በተለያዩ መንገዶች ምን ብለን ልንገልጽ እንችላለን የሚሉትን አገላለጾች ለናንተ ለማሳየት ነውና እስኪ እነዚህ የተለያዩ አይነት አገላለጾችን አብረን እናያቸዋለን። እናንተም ደግሞ ከኔ ጋር አብራችሁ ትሉልኛላችሁ ማለት ነው። የመጀመሪያው አገላለጽ ምንድነው? I am out of cash. I'm out of cash. I'm out of cash. ምንም ገንዘብ የለኝም ማለት ነው። I'm out of cash. ምንም ገንዘብ የለኝም። I'm out of cash. I am out of cash. That means I don't have any money. I'm out of cash. I am out of cash. ስለዚህ ለአንድ ሰው ገንዘብ የለኝም ለማለት I don't have any money ብቻ አይደለም አገላለጹ። I'm out of cash ብንል ምን ማለት ነው? I don't have any money ወይም ደግሞ ምንም ገንዘብ የለኝም ለማለት ነው። I'm out of cash እንዳትረሱት። እስኪ አብራችሁኝ በሉ። I am out of cash. I'm out of cash. I'm out of cash. ይሄ የመጀመሪያው አገላለጽ ነው። ነገር ግን በተለየ በሌላ መንገድ ደግሞ ምን ማለት እንችላለን የሚለውን ደግሞ እስኪ እናያለን። I'm broke. I am broke. I'm broke. I am broke. ገንዘብ የለኝም፣ በቂ ገንዘብ የለኝም። I'm broke. ደሃ ነኝ፣ ገንዘብ የለኝም ለማለት ነው እንደዚህ አይነት አገላለጾች የምንጠቀመው። ስለዚህ ምን ማለት እንችላለን? ቅድም ምን አይተናል? I'm out of cash. I am out of cash. ነገር ግን በሌላ አገላለጽ ደግሞ ምን ማለት እንችላለን? I'm broke. I am broke. I'm broke. ነገር ግን ይህንን አገላለጽ ስንጠቀም የሆነች ነገር እንዳንሳሳት፣ አንዳንድ ሰዎች I'm broken ብለን ልንገልጸው እንችላለን። I'm broken ማለትና I am broke በጣም የተለያዩ አይነት አገላለጾች ናቸው። I am broken ማለት በጣም ተጎድቻለሁ፣ ልቤ ተጎድቷል ማለት ነው። I'm broken. I am broken ተሰብሬያለሁ። I am broken. I am broke ገንዘብ የለኝም። I am broke. I'm broke. That means I don't have any money. ገንዘብ የለኝም። I am broken ስንል ግን ተጎድቻለሁ ማለት ነው። For example, እስኪ በኤግዛምፕል እነዚህን አገላለጾች እንያቸው። I'm broke after that unexpected expenses. I am broke after that unexpected expenses. እነዛ ያልተጠበቁ ወጪዎችን ካወጣው በኋላ ምን ሆኛለሁ? ባዶ ሆኛለሁ፣ ገንዘብ የለኝም ማለት ነው። I am broke after that unexpected expenses. I am broke ገንዘብ የለኝም። I am broke ነገር ግን I am broken ማለት እንችላለን።
I'm broken after she cheated on me. I'm broken after she cheated on me. I am broken after she cheated on me. I am broken after she cheated on me. ምን ማለት ነው? ፍቅረኛዬ በእኔ ላይ ከማገጠች በኋላ በጣም ተሰብሬያለሁ። I'm broken after she cheated on me. You see the feeling. I am broken እና I am broke በጣም የተለያዩ አይነት አገላለጾች መሆናቸውን በዚህ እንረዳለን። I am broke ስንል ምን ማለታችን ነው? ገንዘብ የለኝም፣ መላጣ ነኝ፣ ድሃ ነኝ ማለት ነው። I'm broken ማለት ግን ተጎድቻለሁ ማለት ነው። ስለዚህ ገንዘብ የለኝም ለማለት ምን ማለት እንችላለን? I am broke. I'm broke. I am broke. እንደዚሁም ደግሞ I'm flat broke ማለት እንችላለን። I'm flat broke. I'm broke እና I'm flat broke almost similar የሆኑ አገላለጾች ቢሆኑም I am flat broke ስንል ግን ፈጽሞ ምንም ገንዘብ የለኝም። ፍላት ማለት ነው መላጣ፣ የተደላደለ መሬት የሆነ I'm flat broke. When we say I'm flat broke, it means I don't have any money. I'm out of money. I'm out of money. ከገንዘብ ነፃ ሆኛለሁ። I'm flat broke. I'm broke ማለት ትንሽ ገንዘብ ሊኖረኝ ይችላል፣ ግን ስቲል ምንድን ነው የገንዘብ እጥረት አለብኝ ማለት ነው። ያው ገንዘብ የለኝም ማለት ነው I'm broke ማለት። ግን I am flat broke ስንል ግን ከዛ የበለጠ ስትሮንግ የሆነ መልእክትን ያስተላልፋል። ይህ መልእክት ምን ማለት ነው? ፈጽሞ ምንም ገንዘብ የለኝም ማለት ነው። I'm flat broke. We can say I'm flat broke. እንደዚሁም ምን ማለት እንችላለን? I'm broke. I'm broke. ነገር ግን ምን ማለት የለብንም? I'm broken. If we say I'm broken, it has different meaning. ሌላ የተለየ ሚኒንግ ነው ያለው፣ የተለየ ትርጉም ነው ያለው I'm broken ስንል። I'm broke ስንል ግን ድሃ ነኝ ማለት ነው። I'm flat broke ማለት ደግሞ ምንም ገንዘብ የለኝም፣ መላጣ ነኝ ማለት ነው። እንደዚሁም I'm tapped out. I'm tapped out ምን ማለት ነው? ገንዘብ የለኝም ማለት ነው። ታፕ means እንደዚህ እንትን ማለት ነው። I'm tapped out ማለት ግን ገንዘብ የለኝም ማለት ነው። In fact I'm tapped out ማለት ገንዘብ የለኝም ማለት ሲሆን በሌላ ሚኒንግ ደግሞ I'm tapped out ማለት በጣም ደክሞኛል ለማለትም ሊሆን ይችላል። ስለዚህ I'm tapped out ስንል ገንዘብ የለኝም ማለት ነው። በሌላ አባባል ደግሞ ምን ማለታችን ነው? I'm exhausted ማለታችን። I'm exhausted በጣም ደክሞኛል። So for example እንዴት በልዩነት ልንገልጻቸው እንችላለን የሚል ጥያቄ ከተነሳ በምን በልዩነት እንዴት አድርገን ልንገልጽ እንችላለን? ሰዎች እንዴት ሊረዱን ይችላሉ? እንደዚህ አይነት ሲሚላር የሆነ ሚኒንግ ካላቸው እነዚህ ሁለቱ አገላለጾች ስለዚህ እንዴት በልዩነት መግለጽ እንችላለን ካለን for example we can say I'm tapped out after that hard work. I'm tapped out after that hard work. I am tapped out after that hard work. በጣም ደክሞኛል። I'm exhausted because that hard work በሰራሁት በዛ ከባድ የሆነ ስራ ድክም ብሎኛል። I'm tapped out after that unexpected expenses. I'm tapped out after that unexpected expenses. ያ ያልተጠበቀውን ወጪ ካወጣው በኋላ I'm tapped out ምን ማለት ነው? ከገንዘብ ነፃ ሆኛለሁ፣ ገንዘብ የለኝም ማለት I'm tapped out after that hard work ማለት ምን ማለት ነው? በጣም ደክሞኛል፣ ጉልበት የለኝም ማለት ነው። I'm tapped out after that hard work ማለት ምን ማለት ነው? እጅግ በጣም ደክሞኛል፣ ጉልበትም የለኝም። Because of what? The hard work.
በሰራሁት ከባድ የሆነ ስራ ምክንያት ምን ብያለሁ? ድክም ብሎኛል ማለት ነው። ድክም ብሎኛል ማለት ነው። ነገር ግን I'm tapped out after that unexpected expenses ማለት ነው። በነዛ ባልተጠበቁት ወጪዎች ጓደኞቼ መጥተው ጋብዘኝ አሉኝ፣ ጋበዝኳቸው። ከእንደገና እህቴ መጣች፣ እቤቴ ቆየች። ከዛ እህቴን ለማስደሰት ብዙ ወጪዎችን አወጣው። ፍቅረኛዬን አገኘኋት። ከዛም በኋላ እንደዚህ ሆነ። ስለዚህ I'm tapped out. I don't have any money. I'm tapped out. እስኪ አብረን እንበል። I'm tapped out. I'm tapped out. I'm tapped out. I'm tapped out. I don't have any money. I'm tapped out. እሺ በሌላ አገላለጽ I'm penniless. I'm penniless. I'm penniless. Penniless. penny ማለት ገንዘብ ማለት ነው አይደል? I'm penniless. I'm powerless ስንል ምንም ጉልበት የለኝም ማለት ነው አይደል? I'm powerless. When you say I'm penniless, it means I don't have any money. I'm penniless. I'm penniless. I'm penniless. I'm penniless. I'm penniless. I don't have any money. It means I don't have any money. So you can say I am penniless. I am penniless. እስኪ አብረን እንበል። I am penniless. ስለዚህ I don't have any money. It means I don't have any money. I have nothing but dust in my wallet. I have nothing but dust in my wallet. እስኪ I have nothing. I have nothing. I have nothing. I have nothing. ምንም ነገር የለኝም። I have ማለት ነው አለኝ። ነገር ግን I have nothing. nothing ስንል ምንም ነገር ማለት I have nothing ማለት by the way አፍራሽ ቃል ወይም ደግሞ ምንም የለም ማለት ነው። ስለዚህ I have nothing but dust in my wallet. ቦርሳዬ ውስጥ ምንም ነገር የለም። ነገር ግን ምን ብቻ ነው? አዋራ ብቻ ነው። የኔ ቦርሳ ምንድነው? ባዶ ነው ማለት ነው። I have nothing but dust in my wallet. I have nothing but dust in my wallet. I don't have any money. It means I don't have any money. I do have only the wallet, not the money. Okay? Not the money. ገንዘቡ የለም ነገር ግን ዋሌቱ ብቻ ነው ያለው ማለት ነው። ዋሌቴ ውስጥ ከአዋራ ውጪ ምንም ነገር የለም። I have nothing but dust in my wallet. I have nothing but dust in my wallet. I have nothing but dust in my wallet. ስለዚህ በእንደዚህ አይነት መልኩ እንግሊዝኛን በተለያየ አይነት አገላለጽ መግለጽ እንችላለን ማለት ነው። ለእያንዳንዱ ቃላት የተለያዩ አይነት አገላለጾች ሊኖሩት ይችላሉ። ፍቅርን ለመግለጽ፣ ሀሳባችንን የተለያየ ሀሳብ ለመግለጽ የተለያዩ አይነት አገላለጾች ሊኖሩ ይችላሉ። አንዳንድ አገላለጾች በጣም የተለመዱ ናቸው። አንዳንዶቹ ግን ጀስት ሰውየው ውበትን ለመፍጠር ወይም ደግሞ ሀሳቡን በተለየ መልኩ ለማስረዳት በተለያየ አይነት አገላለጾች መግለጽ ይችላል ማለት ነው። ስለዚህ እርግጠኛ ነኝ ዛሬ ያቀረብኩት ሀሳብ በጣም ጠቃሚ ነው። ስለዚህ ጠቃሚ ከሆነ ደግሞ ላይክ በማድረግ እንደዚሁም ፎሎ በማድረግ ዩቲዩብ አካውንቴን ደግሞ ሰብስክራይብ በማድረግ ላይክ በማድረግ እንድትተባበሩኝ እጠይቃችኋለሁ። ይህንን ቪዲዮ ተመልክታችሁ ጠቃሚ ነው፣ ጥሩ ነው ብላችሁ ካሰባችሁ የእናንተን ደግሞ እንትናችሁን አይቼ የምታደርጉትን የምትገልጹትበትን ነገር አይቼ በተለያዩ አይነት አገላለጾች እመጣለሁ ማለት ነው። ብዙ እንደዚህ አስተማሪ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ። እስከዛ ላይክ፣ ሰብስክራይብ እና ፎሎ በማድረግ እንድትጠብቁኝ እጠይቃችኋለሁ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ባይ